በህይወታችን ሂደት ውስጥ ችግር ከሚፈጥሩና ህይወታችንን አስቸጋሪና አስጨናቂ ከሚያደርጉ የተለያዩ ግለሰቦች ጋር መገናኘታችን አይቀሬ ነው። ከራሳችንም ባህሪ የተነሳ ለምን እንዲያረጉ ለምን እንዲተቆጣው ብለን እንጠይቃለን። ባህሪያችንን ለመቀየር እንሞክራለን ግን አንችልም። የግራ መጋባትና የአቅመቢስነት ስሜትም ይሰማናል። ለምሳሌ በድንገት አለቃችንን ወይም የሥራ ባልደረባችንን ወይም ጓደኞቻችንን እንናገራለን፣ እንቆጣለን። ከየት እንደመጣ በትክክል ስሜቱን አናውቀውም። ስለዚህ ሁለት ነገሮች ማለትም አስከፊ ድርጊቶችና አልፎ አልፎ ስለሚታዩ በራሳችን አስገራሚ ባህሪያት ልንናገር የምንችለው ነገር ቢኖር ምናልባትም ያ ሰው ክፉ ሰው ስለሆነ ነው፣ ያ ሰው መጥፎ ሰው ነው፣ ያ ሰው አስተዳደጉ ትክክል ስላልሆነ ልንል እንችላለን። ስለኛም ደግሞ ስናወራ አንድ ነገር ነክቶኝ ነው እንጂ እኔማ እንዲህ አላደርግም እንላለን። ግን እዚህን አሉታዊ ባህሪ እውነተኛ ምክንያት ለመረዳት የሰው ልጅ ተፈጥሮ በሚገባ መረዳት ያስፈልጋል። የሰው ልጅ ተፈጥሮ ህጎች The Laws of Human Nature መጽሐፍ ሲያነቡ ነገሩ ይገባውታል። ይህ መጽሐፍ በሰው ስነ ልቦናና ተፈጥሮ ላይ ከመቶ ዓመታት ወዲህ የተደረጉ ጥናቶች ከተለያዩ ትምህርት ዘርፎች የተገኙ ሰፊ ዕውቀትና ሐሳቦች ክምችቶች በአንድ ላይ ለመሰብሰብ የተደረገ ሙከራ ነው። የሰው ልጅ ተፈጥሮ ህጎች The Laws of Human Nature by ሮበርት ግሪን መጽሐፍ የሰዎችን ባህሪ ተራውን ይሁን እንግዳውን አጥፊውን ይሁን አጠቃላይ ገጽታውን ለመፍታት እንደሚያገለግል የሚስጥር መፍቻ ቁልፍ ይቁጠሩት። የመጽሐፉ ርዕስ The Laws of Human Nature by ሮበርት ግሪን። ክቡራትና ክቡራን እንደምን አላችሁ? ይህ ለግለሰብ ልማት የራስ ማገዣ መጽሐፍ ዳሰሳ ነው። አብራችሁ ቆዩ። ሮበርት ግሪን በመጽሐፉ መግቢያ ላይ የአርተር ሾንሃውፐር ንግግርን እንዲያስቀምጠውታል። ማንኛውም ልዩ የሆነ ክፋት ወይም የሞኝነት ባህሪ ቢያጋጥምህ እንዳያበሳጭ ወይም እንዳያስቆጣ ተጠንቀቅ። ይልቁንም እንደ አዲስ ዕውቀት ወይም የሰው ልጅ ባህሪ በሚያጠኑበት ጊዜ ግምት ውስጥ መግባት ያለበት አዲስ እውነታ አድርገህ ልትመለከተው ይገባል። ለነገሩ ያለ አመለካከት እንደ ማዕድን ተመራማሪ በጣም ልዩ የሆነ ማዕድን ናሙና ሲያገኝ እንደሚኖረው አይነት የማወቅ ጉጉት መሆን አለበት።